ይህ የመሪ ምስራቅ ፀሐይ ቅድስት ሥላሴ ቤተክርስቲያን የህንፃ ግንባታ ስራ እንቅስቃሴን የሚያሳይ ነው። እንደምትመለከቱት የህንፃው ከመሬት በታች ያለው ስራ ተጠናቆ ከመሬት በላይ ያለውን ስራ እያከናወን እንገኛለን። እንግዲህ በዚህ መልክ እንደምትመለከቱት የውጭ ፎርምወርኮችን አጠናቀናል። ከላይ እስከሚጠናቀቁበት ደረጃ ድረስ መስኮቶች በእንደዚህ አይነት ግድግዳውን ፓንች አድርገው ወደ ውስጥ የሚገቡ ናቸው። እንደምትመለከቱት ይህ ስራ ውስብስብና ጊዜ የሚፈልግ በጣም ጥበብ የተሞላበት ከባድ ስራ ነው። ይህን ስራ ደግሞ እንግዲህ ጨርሷለን ብለን ተስፋ እናደርጋለን። ይህ በስተ ምስራቅ የምትመለከቱት የቤተ ክርስቲያኑ የቤተ መቅደስ ቦታ ነው። የቤተ መቅደሱ ጠቅላላ ስራ ጨርሰናል። የኮንክሪት ስራውን በዚህ መልክ እንግዲህ እንደምትመለከቱት 9 ሜትር ከ25 ከፍታ ያለው ግድግዳ ነው። ውስጥ ስንገባ ጠቅላላ የፎርምወርክም አንስተናል። የአርማታ ስራ ጨርሰናል ማለት ነው። የኮንክሪት ስራው በዚህ መልክ ጥሩ ነው ተጠናቋል። እንደምትመለከቱት ጣራ ነው። ጣራውን የተሸከሙት እነዚህ ቢሞች ግድግዳው ላይ ነው ያረፉት። ካህናት መግቢያ በር ነው። እነዚህ ደግሞ ወደ ቅኔ ማህሌት የምንመለከትባቸው በሮቻችን ናቸው። ይህ ከመቅደሱ ወደ ቅኔ ማህሌቱ ህንፃውን ስንመለከት በዚህ መልክ ጥሩ የስራ እንቅስቃሴ እያከናወነ ነው። እንግዲህ ከፊታችን የሚጠብቀው ከባዱ ስራ የብረት ማሰርና የማስቀመጥ ስራ ነው። እሱንም ደግሞ እንግዲህ እንደ እግዚአብሔር ፈቃድ የተወሰኑ ማቴሪያሎች ገብተዋል፣ እናጠናቅቃለን ብለን እናስባለን። እነዚህ የቤተ መቅደሱ መስኮቶች ናቸው። እነዚህ መስኮቶች የምትመለከቷቸው 3ቱ መስኮቶች በክብ ስራ የተሰሩ ናቸው። ጥንቅቅ ብለው ወጥተዋል። እንደዚህ ናቸው። ዙሪያውን በዚህ መልክ የሚሰሩት መስኮቶች ብዛታቸው 24 ነው። 24ቱ መስኮቶች በእንደዚህ አይነት መልክ ግድግዳውን እየገፉ ፓንች አድርገው ወደ ውስጥ የሚገቡ ናቸው። በዚህ መልክ እንግዲህ እየተንቀሳቀሰ እንገኛለን።